ኢቢኤስ ለሀገራችን ፕሮግራም አቅራቢዎች ብዙ ድልን የፈጠረ የማይታወቁትን ያሳወቀ ከድህነት ወደ ሀብት ማማ ያሻገረ ዝናን እንደ ካባ እንዲደራርቡ ማድረግ የቻለ የብዙሃኑን ሕይወት የቀየረ የቲቪ ጣቢያ ቢሆንም ዘሪሁን እንደጻፈው ውለታው እየተዘነጋ አመዳፋሽ የሆነ በዋለላቸው ሰዎች ደጋግሞ የሚወጋ የቴሌቪዥን ጣቢያ መሆኑ ያሳዝናል። አቅራቢዎቹ የሚፈልጉትን ዝናና ክብር እንዲሁም ገንዘብ ካገኙ በኋላ ሰበብ አስባብ እየፈለጉ መልቀቁ የተለመደ ጉዳይ ቢሆንም ከለቀቁ በኋላ ቢሆን ግን ባንድም ሆነ በሌላ መንገድ ከቴሌቪዥን ጣቢያው ጫንቃ ላይ አይወርዱም፣ እንደተጣበቁም ይቀጥላሉ። ካሻቸው ጣቢያው ጎዳቸው ይመስል እያለቃቀሱ ሲያወሩም ይታያሉ። ሌላ ጊዜ ደግሞ ከሃይማኖቱም ጋር ሲያያይዙት እንመለከታቸዋለን። ታዲያ በቅርብ ጊዜ ኢቢኤስን የለቀቁት ሰዎች ናፍቆት መቅደስና ሊያ ከነባሏ ግን ከሁሉም ከፍ ያለ ድርጊቶችን ከኢቢኤስ ከለቀቁ በኋላ ፈጽሟል። በዚህ ቪዲዮ ውስጥ ኢቢኤስን ለቀው ግን ዘርፈው ወደ ሌላ ቻናል ሊወሰዷቸውን ፕሮግራሞች በዝርዝር እየተመለከትን አጀብ እንላለን። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን እንድትዘልቁ ጋበዝን። መቅደስ ደበሳይ ኢቢኤስን ለቃ ወደ አባይ ቲቪ ስትመጣ እየተንሰቀሰቀች ስታለቅስና ወደ ቤት የመጣው ኃይል ተሰማኝ ስትል በኢቢኤስ ቤት ብዙ መከራ አይታ የወጣችና በውስጧ ብዙ ህመም ያለ ስታስመስልም ነበር። ይሄ ሁሉ ትኩረቱን ወደ አባይ ቲቪ ለመውሰድ ያደረገችው ድርጊት ነበር። መቅደስ በዚህም አላበቃችም። ኢቢኤስ ላይ ተሰራቸው የነበሩ ፕሮግራሞችን ስቱዲዮ ውስጥ ከሚሰሩ ዝግጅቶች እስከ አውትዶር የሚቀርጹ ፕሮግራሞችን ጥርቅርግ አድርጋ ይዛ ሄዳለች። መመሳሰሉ ቀላል አይደለም። በኢቢኤስ ቤት የምትታወቀውን ብርቅ የተሰኘችውን ካራክተር ሁላ ነው ይዛ የሄደችው እየሰራችም ያለችው። ምናልባት ተመልካቾቻችን ይሄኮ መብቷ ነው የራሷ ፕሮግራም ነው የምትሉ ከሆነ በፍጹም የራሷ ፕሮግራም አይደለም። በኢቢኤስ ፕሮግራም አዘጋጆች በባለቤቷ ማክዳና በሌሎች ከጀርባ ባሉ ባለሙያዎች ፕሮግራሙ የሚዘጋጅና እቅድ የሚወጣለት ሲሆን መቅደስ ደበሳይ የፕሮግራሙ አቅራቢ ብቻ ነች። በየሳምንቱ ስታቀርብም ከጀርባ ያሉ ሰዎች ስክሪፕት ጻፊዎችን ጨምሮ ያዘጋጇቸውን እንደ ፕሮግራም አቅራቢነት ያላትን ተሰጦ ትጨምርበታለች እንጂ የፕሮግራሙ ባለቤት አይደለችም። ስለዚህ የኢቢኤስን የቤቱን ፕሮግራም ነው እየሰራች ያለችው ማለት ነው። አባይ ቲቪም ቢሆን የለም ይሄ የኢቢኤስ ፕሮግራም ነው አላለም። እውቅናዋንና ፕሮግራሟን ተቀብሎ እያስተናገዳትም ነው። እሷም ያለምንም መፍረት ይዛ ቀጥላለች። ይሄም ብቻ አይደለም፣ ከኢቢኤስ ጀርባ ያሉ ጎበዝ ባለሙያዎችንም በማስኮብለል ላይ ተጠምዳለች። ሌላኛዎቹ ናፍቆት ሊያና ባለቤቷ ደግሞ አስገራሚ ነው። ከቤቱ አወጣጣቸው ጀምሮ በድራማ የተሞላና የታቀደበት ነበር። ሊያ ከመውለድ ጋር ተያይዛ በዛው አድበስብሳ ወጣች። ናፍቆት በቴሌቪዥን ጣቢያ መስራት እንደበቃትና ሌላ ቢዝነስ ውስጥ ገብታ መስራት እንደምትፈልግ ተናግራ ወጣች። ነገር ግን ቀድሞ የታሰበበት ይመስላል። በሊያ ባለመሪነት እየተዘጋጀ የነበረ በራሳቸው ጣቢያ ላይ መስራት ፈልገውም ነው የወጡት። በወራቶች ልዩነት በራሳቸው የቴሌቪዥን ጣቢያ ባለቤትነቱ በሶስቱ ስም የሆነ ቻናል ዋንን ይዘው መጡ። ሰተቱ በህይወታቸው እድገት ማሳየታቸውና የራሳቸውን የቴሌቪዥን ጣቢያ መክፈታቸው አይደለም፣ ኢቢኤስን ፎቶኮፒ አድርገው ማምጣታቸው ነው። ከስቱዲዮ ግንባታ ዲዛይን ጀምሮ ራሱን ኢቢኤስን ነው የደገሙት። አንድ የቴሌቪዥን ጣቢያ የራሱ የሆነ ቀለም፣ የራሱ የሆነ መለያ ሊኖረው ይገባል። ኢቢኤስ እንደዚህ መግነን የቻለው የራሱን መለያ ይዞ የመጣ ጣቢያ በመሆኑ ነው። አርቲስት ቲቪን እና አሻምንም ብንመለከት ከሌላ የቴሌቪዥን ጣቢያ ጋር መመሳሰል የሌላቸው የራሳቸው ቀለም ያላቸው የራሳቸው ብራንድ መፍጠር የቻሉ ቻናሎች ናቸው። የነሊያው ቻናልዋን ግን ኢቢኤስ ቁጥር 2ን ይመስላል። የስቱዲዮ መመሳሰላቸው አስገርሞን ሳንጨርስ የፕሮግራም ይዘታቸው ግማሹ በከፊል ሌላው ደግሞ ሙሉ በሙሉ መመሳሰልን የያዙ ፕሮግራሞችን መስራት ጀመሩ። በስቱዲዮ ውስጥ የፕሮግራም አቀማመጣቸው፣ አቋቋማቸውም ወይም የካሜራ ብሎኪንጋቸው ሁሉ ከኢቢኤስ የተኮረጀ መሆኑ ያሳዝናል። 1 2 3 ሙሉ በሙሉ በመመሳሰል ያላቸው ፕሮግራሞችን ብቻ ስንመለከት በኢቢኤስ ቤት ከጥንት ጀምሮ ባስፋውና በራኬብ በዋለልኝና በሰላማዊት ይታወቅ የነበረው የድራማ ስራዎች ወደ ቻናሉን አምጥተው ሲሰሩም እንመለከታለን። ገጽታን ቀይሮ መጫወት በተለይም ደግሞ በእርጅና ጋር የተገናኙ አዳዲስ ጭውውቶችን በኢቢኤስ ቤት የለመድነው ስራ ሲሆን ወደ ቻናሉን አምጥተው ያለ አንዳች ነገር መጨመርና መቀነስ ይጫወቱታል። ምናልባት አንድ ነገር ጨምረዋል ብለን ካሰብን የፊልም ባለሙያውን አድማሱ ከበደን ወይም ደግሞ በወንዶች ጉዳይ አምሮ እየተባለ የሚጠራውን የኪነ ጥበብ ሰው በስራቸው ላይ ማካተታቸው ብቻ ነው። በዚህ
ድራማ ስራ ውስጥ በኢቢኤስ የምናውቃቸው ገጽታን ቀይሮ ፕራንክ ማድረግም አላስቀሩትም። ሙሉ በሙሉ ኮፒ አድርገው በቻናል 1 ላይ እየተመለከትነው እንገኛለን። ሌላኛው ፕሮግራም በኢቢኤስ ቤት በቅርብ ጊዜ የመጣው አራዳ ቅዳሜ የተሰኘ ፕሮግራም ሲሆን በራሱ በኢቢኤስ ቤትም ቢሆን ከሌሎች ፕሮግራሞች አንጻር ብዙ ተቀባይነት ማግኘት ያልቻለ ፕሮግራሙ ለምን እንደሚሰሩትና የፕሮግራሙ ይዘት ብዙ ግልጽ ያልሆነ ቢሆንም እነ ሊያ ግን ይህንንም መተው አልፈለጉም። ፕሮግራሙን አንስተው ወስደውታል። አራዳ ቅዳሜ የሚለውን ፈታ ቅዳሜ በሚል እየሰሩትም አስመልክተውናል። በዚህ አራዳ ቅዳሜ ላይ የሚሰሩ ጭውውቶች በቻናል 1 ላይም እየሰሩት እየተመለከትን ነው። አሁንም ሌሎች ሙሉ በሙሉ መመሳሰሎችን እየዘረዘርን እንቀጥል። በኢቢኤስ ቤት የተለያዩ ፕሮግራም አቅራቢዎች እየተቀያየሩ የሚመሩት በቀድሞ ጊዜ ራሳቸው ናፍቆትና ሊያ ጭምር ይመሩት የነበረው ዙረት የተሰኘው ስቱዲዮ ውጭ የሚቀረጽ ፕሮግራም በቻናል 1 ደግሞ አንድ ቦታ ተብሏል። ይህ ፕሮግራም የሚያጠነጥነው አዲስ አበባ ወይም ከአዲስ አበባ ውጭ ያሉ ከተሞች ውስጥ ለየት ያሉ ሬስቶራንቶች፣ ሆቴሎች፣ የውበት መጠበቂያዎች፣ ስፓዎች፣ ሎጆች፣ የመዝናኛ ስፍራዎችና የመሳሰሉ ሰዎች ለመዝናናት የሚጠቀሙባቸው ቦታዎች ላይ በመሄድ አገልግሎቱን ማሳየትና የፕሮግራሙ አቅራቢዎች አገልግሎቱን እየሞከሩ ስሜታቸውን ለተመልካቾች ማጋራት ሲሆን በኢቢኤስ ቤት በጣም ተወዳጅ ከሆኑ ፕሮግራሞች መሃል አንዱ ነው። ይህ ፕሮግራም ያለምንም መቀየር ሙሉ በሙሉ ተወስዶ አንድ ቦታ በሚል በቻናል 1 እየተሰራም ይገኛል። በጣም የሚገርም ሁኔታ በተንሳይ አቅራቢነት የሚታወቀው የቃጠሎ ፊልሚያ በቻናል 1 መለስተኛ ለውጥ ተደርጎበት በላተኞቹ ተብሎ መጥቷል። የቃጠሎ ፊልሚያ የሚያጠነጥነው ደረጃ በደረጃ የሚያቃጥል ምግብ እንግዶች እንዲበሉና እንዲፈተኑ ሲሆን አንዱ አቋርጦ ከተነሳ ተሸናፊ የሚሆን ሲሆን በላተኞቹ ደግሞ ደቂቃ ተይዞላቸው የተለያዩ ምግቦችን ያቀርቡና ማንተሎ ይጨርሳል፣ ማነስ ብዙ ምግብ ያስተርፋል የሚል ተመሳሳይነት የያዘ ውድድር ፕሮግራም ከትንሽ ለውጥ ጋር በቻናል 1 እየተሰራም ይገኛል። ሌላኛው ከኢቢኤስ ተወስዶ አቀራረቡን ለመቀየር የተሞከረው ፕሮግራም በኢቢኤስ ቤት ዘወትር ደሳለኝ አሁን ደግሞ ናሆም እያቀረበው የሚገኘው ማን ያሸንፋል የተሰኘው ፕሮግራም ሲሆን የኢቢኤሱ ጥንድ ሆነው አንዳቸው ለአንዳቸው ማብራራት ሲሆን ቻናል 1 ላይ ደግሞ ያለው እንደዛው ተመሳሳይ ነው። የተሰጣቸውን ቃላት ለባልደረቦቻቸው ወይም ለቡድን አጋሮቻቸው ማስረዳትና መልሱን እንዲያገኙት ማድረግ ነው። እዚህ ፕሮግራም ላይ አስገራሚነቱ የሎጎም እጅግ መቀራረብ ሲሆን ሁለቱ እንግዳዎቻቸው ታዋቂ፣ ሌሎች ደግሞ ከተለያየ ቦታ የመጡ እንግዶች መሆናቸው ፈገግ የሚያሰኝ ድርጊት ነው። በአጠቃላይ በኢቢኤስ ቤት ተሰርቶ ወይም እየተሰራ ያለ ፕሮግራም ሙሉ በሙሉ ወይም በተወሰነ መንገድ መሻሻል ተደርጎበት ሙሉ የኢቢኤስ ፕሮግራሞች በቻናል 1 እየተሰሩም ይገኛሉ። በዚህ ልክ ተመሳሳይ ፕሮግራሞችን መስራት ደግሞ አቅራቢዎቹ ሊያና ናፍቆት መኖራቸው ብቻ ሳይሆን የሊያ ባለቤት የሆነው ሳሙኤል ኢቢኤስ ቤት የጀርባ አጥንት የነበረ ፕሮግራም ዳይሬክተር ጭምር መሆኑ የኢቢኤስ ፕሮግራም በቀላሉ ኮፒ ለማድረግ አይቸገሩም። ጥያቄው አዳዲስ ፕሮግራሞችን መፍጠር ከብዷቸው ነው ወይ የቀድሞ ጣቢያቸውን ፕሮግራም ሙሉ በሙሉ ይዘው የመጡት የሚል ነው። ኢቢኤስ ጋር በምንም የማይለያይ ነገር ከኢቢኤስ ቤት ወጥቶ መስራት የገንዘብ ፍላጎት ካልሆነ በስተቀር ሌላ ምንም ምክንያት አይኖረውም። እንደዚህ ትልቅ የሆነ ድርጅት ደግሞ የራሳቸው መለያና ብራንድ ከሌላቸው ጸንተው ለመቆም ተቸግረው መፈራረሳቸው አይቀሬ ነው። ደግሞም ለውቅና ለገንዘብና ለድገት ያበቃቸውን መልካም ድርጅት ሙሉ ስራውን ይዞ መውጣትስ ምን የሚሉት የበሉበትን ወጨት ሰባሪነት ነው። የዛሬን እዚህ ላይ አበቃን። ውድ የቻናላችን ተከታዮች እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብ አስተያየታችሁን አስቀምጡልን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜን ተመኘን።